ይታደስ በአዲስ ከተማ ክፍለ ከተማ ወረዳ ኮሚኒኬሽን ጽሕፈት ቤት በየሳምንቱ ተዘጋጅቶ የሚቀርብላችሁ የይታደስ ዝግጅታችን ነው። ሰላም፣ እነሆ በዛሬ የይታደስ ፕሮግራማችን አዋጅ ቁጥር 87/2017 በአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች አዋጅን ይመለከታል። የመንግስት ሰራተኞች ኃላፊነትና ግዴታ። ማንኛውም የመንግስት ሰራተኛ የሚከተሉት ግዴታዎች ይኖሩበታል። ለሕዝብና ለሕገ መንግስቱ ታማኝ መሆንና የሕግ የበላይነትን ማክበር፣ መንግስት የሚያወጣቸውን ሕጎችና ፖሊሲዎችን በብቃት የመፈጸም፣ በተገልጋዮች መካከል በጾታ፣ በቋንቋ፣ በዘር፣ በሃይማኖት፣ በፖለቲካ አመለካከት፣ በአካል ጉዳት ወይም በሌሎች ልዩነት በሚፈጥሩ ሁኔታዎች መድሎ ያለመፈጸም፣ መላ እውቀቱንና ችሎታውን ለሕዝብ አገልግሎት የማዋል፣ በስራ ዝርዝሩ የተመለከቱትንና በቅርብ ኃላፊው የሚሰጠውን ሕጋዊ ትዕዛዝ የመፈጸም፣ በማንኛውም ሁኔታ በስራ ቦታ ላይ የግል እምነቱን ወይም ሃይማኖቱን የሚያንጸባርቅ ተግባር አለመፈጸም፣ ሚስጥር ተብለው የተለዩና በስራው አጋጣሚ ያወቃቸው የመስሪያ ቤቱን ሚስጥሮች የመጠበቅ፣ ለመስሪያ ቤቱ የሚሰጠውን አገልግሎት የሚያጓድል ወይም በማናቸውም አኳኋን ከተመደበበት ስራ ጋር የሚቃረን ወይም በመንግስት ሰራተኝነቱ ጋር የማይጣጣም ማናቸውንም ሌላ ስራ ያለመስራት፣ ስራውን ለፖለቲካ ዓላማ ያለማዋልና በዚህም ምክንያት አድሎ ያለመፈጸም፣ በመንግስት ሰራተኝነቱ ለሰጠው ወይም እንዲሰጥ ለሚጠበቀው አገልግሎት ማንኛውንም አይነት ስጦታ ወይም ዋጋ ያላቸው ነገሮችን ያለመጠየቅ ወይም ያለመቀበል፣ ለስራ ማከናወኛ የተሰጡትን መስሪያዎችና መገልገያዎች በአግባቡ የመጠቀምና የመጠበቅ፣ ከኤችአይቪ ኤድስ በስተቀር ከስራው ጋር በተያያዘ በበቂ ምክንያት የሕክምና ምርመራ እንዲያደርግ በመንግስት መስሪያ ቤቱ ሲጠየቅ ምርመራ የመቅረብ፣ መስሪያ ቤቱ በጥናት ያስቀመጣቸውን አገልግሎቶች በተቀመጠላቸው የአገልግሎት ስታንዳርድ መሰረት መፈጸም፣ ስለ ስራ አካባቢ ደህንነት፣ ጤንነት ጥበቃ የወጡ መመሪያዎችን ማክበር። መልካም ስብዕና ማለት አንድ ሰራተኛ በስራ አካባቢ ከሌሎች ሰራተኞችና ከተገልጋዩ ጋር በስራ ግንኙነት ያለው ተፈጥሯዊ ባህሪው ነው። ከመንግስት አገልግሎትና አስተዳደር ማሻሻያ አሰራር ስርዓት ጋር የተጣጣመ የከተማ አስተዳደሩ የሰራተኞች መልካም ስብዕና ግንባታ የዲሲፕሊን አጠባበቅና ቅሬታ አቀራረብ ስነ ስርዓት ካቢኔው ደንብ ያወጣል። በዕዳ የመጠየቅ ኃላፊነት። ማንኛውም የመንግስት ሰራተኛ ለስራው ማከናወኛ በተሰጡት መስሪያዎችና መገልገያዎች ላይ በሚደርስ ጉዳት ወይም ጥፋት በዕዳ ተጠያቂ የሚሆነው ጉዳቱ ወይም ጥፋቱ በሰራተኛው ቸልተኝነት ወይም ሆን ተብሎ በተፈጸመ ድርጊት ምክንያት የደረሰ እንደሆነ ነው። ውድ ተመልካቾቻችን፣ የዛሬው የይታደስ ፕሮግራማችን በዚህ ተጠናቋል። በቀጣይ በክፍል 2 የዲሲፕሊን እርምጃዎችና የቅሬታ አፈታት ምንነትን ይዘን እስክንቀርብላችሁ ድረስ መልካም ሳምንት።